በምትወዳት ሴት ሊሆን ይችላል በባለቤትህ መወደድ መከበርና መፈራት ከፈለክ በፍጹም መሞከር የሌለብህ መንገዶችን እኔ እነግርሃለሁ። ምክንያቱም በዛ መንገድ ከመጣችሁ እንደውንም ለእናንተ ያለን ዋጋ እናንተን የምናይበትና ለእናንተ ያለንም ፍቅር እንዲቀንስ ታደርጉታላችሁ። መጥፎ ሆነን አይደለም ወይም የማንገባ ፍጥረቶች ሆነን አይደለም። እንደዚህ ዲዛይን የተደረግነው ስንፈጠር የሰዎች ስነ ልቦና የሚፈልገውን ባለማወቃችን ነው። አብዛኛው ወንድ በጣም ኢዚ እንደሆነ የሚገባው አንድን ሴት እንድታከብረውና እንድትወደው ለማድረግ ለሷ ያለው ፍቅር ሲለቀው ነው። ከሷ ጋር ያለው ግንኙነት ልክ ሲያበቃ ያኔ እንዲህ ባደርግ ኖሮ እንደዚህ ባላደርግ ኖሮ እያለ ለሆነ ሰውም እንደ ምሳሌ ሊነገር ይችላል። ነገር ግን ፍቅር ውስጥ ስንሆን እውር ያደርገናል እንደምንለው ብዙ ጊዜ የሆነ ሰው እንዲያከብረኝ ወይም እንዲወደኝ እንዲህ ባደርግለት እንዴት ነው እንደዚህ ምላሽ ሊሰጠኝ የሚችለው? እንዴት ነው እንደዚህ ሪያክት ሊያደርግ የሚችለው ብለን ያንን ሰው ጀጅ ልናደርግ ነው እንጂ የምንችለው እውነት ለመናገር አምነን አንቀበለውም፣ ደካማ ጎናችን ማድረግ የሌለብን ነገር እንደሆነ። ስለዚህ እመነኝ፣ በጣም የጥሩ ሰው መለያ ነው ይሄ። በጣም ይሄ በዚህ ካላከበረችኝ ቢቀር ይሻለኛል የምትላቸው ነገሮች ሊሆን ይችላል የምታደርገው። ነገር ግን ስቲል ምን እያገኘህ ነው ከሷ? ወይም ሪዋርድህ ምንድን ነው? የማትፈልገው የማትጠብቀው ወይም መቋቋም እያቃተህ የሚመጡ ነገሮች ይሆናሉ። በሴት ልጅ መወደድና መከበር ከፈለግ ትክክለኛው መንገድ የዚህ ቪዲዮ መጨረሻ ላይ እነግርሃለሁ። ነገር ግን አሁን ከ1 እስከ 4 የማነሳልህ መንገዶች በፍጹም እንዳትከተል። አይሰሩም፣ ውጤት አይሰጡም፣ ወይም የምትፈልገውን ነገር የማታገኝባቸው ናቸው። ሃይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። የኛ ስነ ልቦና እንዴት እንደሚሰራ እንመካከራለን። ታዲያ ይህን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ ዩቲዩብም እንዲወዳ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛ ሁሉንም ነገር እሺ በማለት አንድ ሴትን እንድትወድህና እንድታከብር ማድረግ አትችልም። እንደዛም አይሰራም። ከዚህ በፊት ባለው ቪዲዮአችን ላይ መከበር ከፈለክ ክብር የሚመጣው በዋነኛነት ሪጀክት በምናደርገውና አክሴፕት በምናደርገው መንገዶች ነው። ፍቅርን እዚህ ላይ ደግሞ ስንጨምረው እሺ የምንለውን ነገር ምን ስናደርግ ነው? ስንመርጥ ነው። የምንመርጣቸው ነገሮች፣ የምንፈቅዳቸው ነገሮች፣ እሺ የምንላቸው የምንከለክላቸው ነገሮች በሙሉ የኛን ምን ያሳያል? ስታንዳርድ ያሳያል። የኛ ለራሳችን ያለንን ክብር ያሳያል። እኛ ራሳችንን ምን ያህል እንደምንወድ ለዛኛው ሰው ምን ያደርጋል? ይጠቁማል ማለት ነው። አንተ እሷን ህይወት ውስጥ ለማቆየት፣ እሷን ለማስደሰት፣ እሷን ኢምፕረስ ለማድረግ፣ እሷን ከሚከፋት ብለህ ማትችለውን ማትፈልገውን ልክ ያልሆነውን ነገሮች በሙሉ እሺ የምትላት ከሆነ ይሄ ሰውዬ ኖ አያውቅም፣ ይሄ ሰውዬ ለራሱ ክብር የለውም፣ ይሄ ሰውዬ የሚፈልገውን የማይፈልገውን አያውቅም የሚለው ነገር ምን ያደርጋል? እሷ ላይ ሎድ ይሆናል፣ ይጫናል እንጂ የምታስበውን አይነት ለሷ ደስታ፣ ላንተ ያላትን ክብር፣ ፍቅር አይጨምርም። እንዲህ ነው ክሬች የተደረግነው እንኳን እኛ ሴቶች እናንተም። ስለዚህ ምን ማድረግ አለብህ? ቅድሚያ ወንድነት ሊመጣ ይችላል፣ ቆፍጣናነት ነው። ልክ አይደለም፣ ይሄን አልችልም የኔ ቆንጆ። ታዲያ ቶንህን ያንን የማትችለውን ወይ የማትፈልገውን ነገር የምትገልጽበት መንገድ ስቲል ሰዎች አንተን እንዴት ትሪት ማድረግ እንዳለባቸው ማሳያ ነው። የሆነን ሰው የምናናግርበት ቶን፣ የሆነን ሰው የምናይበት አይን እኮ እኔን እንደዚህ እንድታይኝ እንድታናግረኝ ፈልጋለሁ የሚል መልእክት አለው አይደል? እኔ ወድ ወንድም። ስለዚህ የማትችለውንም የማትፈልገውን ከአቅምህም በላይ የሆነን ነገር የምትወዳት ሴት ናት፣ የምትፈልጋት ሴት ናት። ባለቤትህም ልትሆን ትችላለች። ምን አላት ማለት ነው? ስሜት ስላላት ላለመጉዳት የምታደርጋቸው ነገሮች ቢሆን ምን መምጣት አለበት? መጀመሪያ ቅድሚያ ራስህ መምጣት አለብህ። ቅድሚያ ፍላጎቱ፣ ክብር፣ ፍቅር፣ ለራስህ ያለህ ነገር መምጣት አለበት። በቃ እንዲህ ናት አለ የምትሰራው። ለራስህ ያልሰጠውን የሆነ ሰው ሊሰጥህ ነው። አንተ ራስን ካልወደድክ የሆነ ሰው ይወድሃል እንዴ? አይወድህም። ያንን በጭንቅላት ያዝልኝ። ለልብህም አጠንክረ ንገረው። ለእሷ ያለ ስሜት እንዲያሸንፍ አትፍቀድ። በእሷ መወደድና መከበርን የሚያሰጥህ ቅድሚያ ለራሴ የሰጠሃቸው ነገሮች ናቸው። ለራሴ ያለ ክብርና ለራሴ ያለ መውደድ ነው አይደለ? አንተ የሌለህን ወይም ለአንተ ለራሴ ያልሰጠኸው ከሰዎች እንዳትጠብቅ፣ በዛ መንገድ እንዳትሞክር። ራስን ትተህ ራስን ክደህ ራስን አሸንፈ ለእሷ ያለ ፍቅር በልጦ እነዚህን የምታደርግ ከሆነ ኖ አልችልም የኔ ቆንጆ፣ ይሄ ሊሆን አይችልም፣ ይሄ ያልሆነበት ምክንያት ይሄ ነው እያልክ በለስላሳ ድምፅ በፍቅር አይንክ እያያክ
እሷን ሼፕ ማድረግ ትችላለህ። እሱ እንዲህ ነው እኔን ያናገረው እንዲህ ነው ትላለች። ነገ ጮሃ አታናግርም። እሱ እንዲህ ነው ስሜቱን የገለጸው፣ ይሄ ነው የማይችለውን ነገር እንደዚህ ያለኝ፣ ይሄ ወንድነቱ ያምራል ብለህ ታሳምናታለህ። በዚህ በቀላሉ ኢዚና ተራ ነገር እኮ ነው። ኢማጂን ይሄን ስላደረግክ የምትተውክ የምትርቅ የምታኮርፍ ምናምን ይመስላል። ኖ ኖ ኖ፣ ለአንተ ያላት ፍቅር እጅግ በጣም እንዲጠነክር ታደርገዋለህ። እስቲ ሞክረው። ሁለተኛ ስሜትህን በመደበቅ እንድትወድህና ሴት ልጅን እንድታከብር ማድረግ አትችልም። ጥሩ መሆን መልካምነት አንድን ሴት ኢምፕረስ ያደርጋታል። አንተን ለመውደድ መንገድ ሊከፍትላት ይችላል። ነገር ግን አንተ ህይወቱ ስለማቆየት አንተ የምትፈልገውን ክብር አንተ የምትፈልገውን መውደድ በሷ ትሪት መደረግን ግን ሊያሰጥህ አይችልም። ስሜታችንን በመደበቅ ነው አብዛኞቻችን ጥሩ ሆነ መታየት የምንፈልገው። ሁሌም ስንወድ ስናፍቅር ስፔሻሊ እንዲወዱን እንዲያከብሩን በምንፈልጋቸው ሰዎች ፊት የሆነ ካራክተር ልታመጣ ትችላለህ። ያ አንድ ኳሊቲ ነው። ነገር ግን ወንድሜ ውስጥ አትደብቀው ስሜትህን። ቅድም መጀመሪያ ላይ እንዳነሳ ነው ኖ የሚለውን ቃል ከመጠቀም አንስተ ሲከፋክ ሊሆን ይችላል፣ ስታናድድ ሊሆን ይችላል፣ ሪያክት ስታደርግ ሊሆን ይችላል። ማስቆም የወንድነት ኃላፊነት ነው። አንድ ወንድ ልጅ አንድን ሴት ምን እላቸዋለሁ ብዙ ጊዜ እንድትወደው ከማድረጉ በፊት እንድታከብረው ማድረግ መቻል አለበት። ምክንያቱም ካላከበረችው ዋጋው ካልታየ ወደ ፍቅር ልትቀይርልህ አትችልም። እመነኝ። ኢምፕረስ አርጓት ሊያመጣት ይችላል መልካምነት። በቃ በአንዴ ልቧን ሽንፍ ልታደርገው ትችላለህ፣ ልትማረክ ትችላለች። ተማካ እንድትቀር የልብ ልብ እንዳይሰማት አንተን እንዳትንቅ መውደዷ እንዳይቀየር ግን የሚያደርጋት ስቲል ምንድን ነው? ውስጥህ ያለውን የራስህ ማንነት የሚቃወመውን የማይፈልገውን ነገር በስሜት ስትገልጽላት ነው። ስሜት እንዳለ ስታሳያት ነው። ብታኮርፍስ ደግሞ ብትጠፋስ፣ እንለያይ ብትለኝስ፣ ባትወደኝስ፣ አሁን እሷ እንድታከብር ያለህን በሙሉ ማድረግ ወይም ቁጣህን አላማሳየት ይመስልሃል? ኖ፣ ቁጣ ሰዎችን እንዲያከብሩን ያደርጉናል። ግን ስቲል ምንድነው ቁጣችንን የምንገልጽበት መንገድ ምን መሆን አለበት? ስቲል የኛን ማንነት ለሰዎች የሚነግርበትን መንገድ መጠንቀቅ መቻል አለብን። ቁጣህን ወይም ኢሞሽን ስትገልጽ ጩኸት የምትመርጥ ከሆነ፣ ዱላ የምትመርጥ ከሆነ፣ ሰዎችን የሚገፋ ቃላት የምትጠቀም ከሆነ ያንተ ቫልዩ ምንድነው? በጣም የወረደ ነው ማለት ነው። ኢሞሽናሊ ወንድ ልጅ ምን አለበት? ኢንተለጀንስ መሆን አለበት። መከበርን መወደድን ከፈለግ ኢሞሽናሊ ኢንተለጀንስ መሆን ላይ መስራት ነው ያለበት። ቁልፍ ነገር ነው። እኔ ቀለል ላርገው ብዬ ቀለል ባለ አማርኛ ቀን በቀን በምንጠቀመው ወይም ሁሌም እንደዚህ ለምን ሆነ ለሚለው ጥያቄያችን የሚመልስልን ነገር ስለሆነ ነው። ስለዚህ አሳያት። በቃ ስሜት እንዳለ፣ ፍላጎት እንዳለ፣ ማንነት እንዳለ፣ የምትቀበለው ማትቀበለው፣ የምትፈልገው ማትፈልገው ነገር እንዳለ ንገራት። ያ ምንን ያሳያል ማለት ነው? ምን ያህል ሰዎችን መርጠህ እንደምታስገባ። መግባት የሚገባቸውን አሁን መርጠሃት እንድትገባ ስታደርግ መግባት የምትችለው ራሱ ይሄንን አምና መሆኑን ስታሳያት ነው። መሪ መሆንህ የምታሳያት። መሪ መሆን የሚችልን ወንድ ደግሞ ማክበርና መውደድ የማትችል ሴት አልተፈጠረችም ገና። ሶስተኛ ያለችህን መሆንና ማድረግ ነው። ቅድም የምትችለውና ማትችለውን ነው አይደለ? ከዛ በኋላ ደግሞ ፍላጎት እንደሌለ ስሜት እንደሌለ አለመደበቅ ነው። አሁን ደግሞ ከሷ የሚመጡልህን ጥያቄዎች፣ ከሷ የሚመጡልህን ፍላጎቶች፣ ከሷ የሚመጡልህ ለአንተ የተዘጋጁ ማንነቶች ሊሆኑ ይችላሉ። ከሷ የተዘጋጁልህ ብዙ ነገሮች፣ ካራክተሮች ሊኖሩ ይችላሉ፣ ባህሪ ሊሆኑ ይችላሉ፣ ላይፍ ስታይሎችን ሊሆኑ ይችላሉ። ምን ማድረግ? መቀበል አንድን ሴት እንድታከብርና እንድትወድን አያደርጋትም። የራሳችን ማንነት ወደን ተቀብለን አክብረ ነው የምንኖረው። የሆኑ ሰዎች እንዲወዱን እንዲያከብሩን ብለን የማንቀይረው የታመንለት ማንነት ሲኖረን በቀላሉ እነዛ ሰዎችን ምን ማድረግ እንችላለን? እናሳምናለን። በአቋማችን እንደምንጸና፣ ምን ያህል እንደምንወደው፣ ያንን ማንነታችን እንደምናከብረው። ባይዘዌ ከማንነት በላይ ነው። ከማንነት በላይ የሚሆነው ጥያቄዎቿ ይመጣሉ። አሁን በአንተ ትጀምራለች አይደለ? ቅርጽህን አስተካክል፣ ጂም ስራ ትልሃለች። ይሄ ንግግር ምንድነው? ይሄ የፀጉር ስታይል ምንድነው ትልሃለች። ይሄ ስራ ደስ አይለኝም ስል እሷን ለማስደሰት ወይም እሷ እንድትወደኝ ይሄን ልቀይር፣ እንዲህ ላድርግ ብለህ በሷ ምን ትሆናለህ? በሷ እይታ ወንድ ልጅ እንዲህ ነው፣ በሷ እይታ ይሄ ሼፕ እንዲህ ነው ለሚለው ነገር ተገዢ ትሆናለህ። ደን ምን ይመጣል ማለት ነው? ታልፍልሃለች፣ ስራህን ታስቀይርሃለች፣ ጓደኛ ትመርጥልሃለች፣ ቤተሰቦችህ ምንም ማለት እንዳልሆኑ ልትነግርህ ትችላለች። ብዙ ጊዜ እንደዚህ አይነት ሴቶች ማኒፕሌት ማድረግ የሚችሉ ናርሲሲስት የሚባሉና ቶክሲክ የሆነ ማንነት ያላቸው ራሳቸው ራሱ ማያውቁ ናቸው። ታዲያ ከዚህ ሴት ጋር ለመላመድ፣ ለመፈቀር፣ ለመከባበር በጣም ፈተና ነው የሚሆነው።
በመጀመሪያ ሰዎች የራሳቸውን ማንነት ሲያከብሩ የራሳቸውን ማንነት ተቀብለው በዛ ማንነት ውስጥ ተስማምተው ሲኖሩ ምንም አይነት መርዛማ ነገር ከሌላቸው ሰዎች እንዴት መውደድ እንዳለባቸው ሰዎች እንዴት መቀበል እንዴት ማክበር እንዳለባቸው ያውቃሉ። መንገድ ከተላለፍክ ግን ከዚህ ሴት ጋር ምን ያጋጥመሃል ማለት ነው? የማንነት ቀውስ ያጋጥመሃል። በቃ ግራ ትጋባለህ። በየቀኑ እሷን ለማስደሰት ወይም እሷ ያለችን ለማድረግ የምታደርጋቸው ነገሮች በሙሉ የምታውቀው ወይ የተፈጠርክበትን ነገር ያስቀይራል። ያ ፍቅር ባይዘው አይጸናም ወይም እስከ መጨረሻው አይዘልቅም። ምክንያቱም መጀመሪያ የአንተ ማንነት ተቀብላ ወደ አክብራ ካልኖረች በኋላ የምትነግርህን ያመጣኸው ማንነት ጋር ምን ትሆናለች? ትጣላለች። ማድረግ ደግሞ እንደምትችል ካመነች ሁሌ ምን ታደርጋለች? ስራዋ ነው የምታደርግ። አንተን ዲዛይን ማድረግ ስራዋ ይሆንባታል። ያንን አለመፍቀድ፣ ፈገግ ማለት፣ ልክ እንዳልሆነች መናገር የወደድከው ያመንከውና የተቀበልከው ማንነት ሲሆን ደግሞ ምን ታሳያታለህ ማለት ምን ያህል በራስ እንደምትተማመን በራስ የምታምንና የምትተማመን ማንነት ካለክ ደግሞ አንድ ሴት ልትቆጣጠር ወይም ልትቀይርህ አትችልም። አቋምህ ጠንካራ እንደሆነ በራስ በጣም እንደምትተማመን ደግሞ ካሳያሃት ምን ታደርጋለች ማለት ነው? ታከብርሃለችም ትወድሃለችም። ካልወደደችና ማክበር ካልፈለገች አንተ ቀይረው የምትለው ማንነት ካልቀየርክላት እንድትሄድ ፍቀድላት። ምክንያቱም የቱንም ያክል ብትሸከማት የሆነ ሳሌ መውረዷ ማይቀር ነው። ለምን ጊዜህን ታጠፋለህ? አራተኛው መለመንና መለማመጥ ነው። አንድ ሴት እንድትወድህ አንድ ሴት እንድታከብርህ የሆነ አለ አይደለ? አሁን በእናትሽ በማርያም በአላህ ምናምን አይደለም። ይሄን ተይ እንዲህ ላድርግልሽ በጣም እንትን አለው ባይዘው ማለት ነው። እኛ ሴቶች ጋር አሁን የሆነ ወንድ ልጅ ቅልስልስ ሲል በቴክስት ሊሆን ይችላል ከኋላ በመከተል በሰዎች ሊሆን ይችላል ሲያስጠይቃት በጣም ኦብሰስድ ሲሆን ሲከታተላት ምን ታያለች ማለት ነው? የስሜት ጥገኝነት ታያለች። የስሜት በእሷ ላይ ደግሞ በስሜት ጥገኛ የሆነ ነው እንዴ ልታከብረውና ልትወደው የምችለው ዝቅ አርጋ ታያለች። የእሷን አቴንሽን የምትለምን ከሆነ ትኩረታ እንድትሰጥ ስልክን እንድትመልስ ረዘም ያለ ሰዓት እንድታዋራ የምትፈልግ ከሆነ በቃ በእሷ ፍቅር ወይም ከእሷ ባላገኘው አቴንሽን ኦብሴሽን ውስጥ ከገባ ምን ታደርጋለች ማለት ነው? እሷ ጭራሽ ትንቅሃለች። እንደውም አትወድህም፣ አታከብርህም። አሁን እኛ ደግሞ በጣም የምናውቀው አንድ ነገር አለ ባይዘው ማለት ነው። ሴት ልጅ ትልቁን እንክብካቤ፣ ትልቁን ጥበቃ፣ ትልቁን ፍቅር የሚሰጣት ከማትፈልገው ወንድ ነው። ጭራሽ ከማትጠብቀው ወይም ህይወት ውስጥ ይኖራል ብላ ማለት ነው። ያንን እየሰጣት እንደሆነ ታስብ። ስላልፈለግኩት ነው ስለወደድኩት ነው በወደው ሆን ባፈቅረው እኮ ባከብረው እንደዚህ እኮ አያደርግም እንድትል ታደርጋታለህ። ፍቅር ማሳየት ከዚህ በፊት ነግሬያቸዋለሁ። ፍቅርን ወድሻለሁ ብለህ ከመናገር በላይ ራሱ ድርጊቶች በዙሪያዋ ስትሆን ለሷ ከምትሆነው ለሷ ከምትሰጠው ለሷ ከምታደርገው ነገር በላይ ልክ ቅድም እንዳነሳ ነው በባውንደሪ ሊሆን ይችላል፣ ራስን በመጠበቅ ሊሆን ይችላል፣ የራስህን ነገር በመውደድ ሊሆን ይችላል፣ በማክበር በኮንፊደንስ ዋጋን ከፍ በማድረግ ስትበልጣት በደንብ ኢንቨስት ስታደርግ እነዛ ነገሮች አንተን ለመውደድ ያሳምኗታል። ይሄን ራስ ላይ መስራት ራስን ማሸነፍ ለሷ ያለህን ስሜት መቆጣጠር ኢሞሽናሊ ኢንተለጀንስ መሆንን ትተህ በአቋራጭ ለምኛት ተለማምጫት 10 ደውዬላት ቴክስት ልኬላት መውደዴን ነግሪያት እንድትረዳኝማ እልህ ውስጥ ገብቼ ምናምን የሚል አስተሳሰብ ካለ ያን ማይንድ ሴት ምን ሆን አለበት? ሽፍት ማድረግ አለበት። ወዲያው ራሴ ላይ ኢንቨስት ባረግ ራሴ ላይ ብሰራ ሰክሰስፉል ቦን ራሴን ብጠብቅ ትወደኛለች ብላ አሳምነው ራስን የሚሰራው ይሄ ስለሆነ ነው። መውደድ ብቻ አይደለም ታከብርሃለች። ስኬታማ ሰዎችን ስፔሻሊ በራሳቸው ዙሪያ ስኬታማ የሆኑ ሰዎችን አለማክበር አትችልም። ወንድ ልጅ ደግሞ እንድታከብረው አደረገ ማለት ቀጥታ እንድትወደው ያደርጋታል። የትም መሄድ አይጠበቅበትም። ግን ትክክል ያልሆነው መንገድ መለማመጥና መለመን ነው። መውደድህን እንድትቀበል ፍቅርህ እንዲገባት እንድታከብር። ክብር በልመናም በጥየቃም እርን አይደረግም ብያቸዋለሁ። እስካሁን ያነሷቸው ነገሮች ተግብረው ለውጡን ታየዋለህ። አምስተኛውና የመጨረሻው አንድ ሴት ልጅ እንድትወድና እንድታከብር ትክክለኛው መፍትሄ ምንድን ነው? ሳትለፋ በኢዚ ዌይ ነገር ግን በጣም ወድሃታል፣ አፍቅረሃታል። ያ ስሜት በቀላሉ እሷን ማኒፕሌት እንድታደርግ ዝቅ አድርጋ እንድታይክ ትኩረቷን እንድትለምናት አስደርጎክ ሊሆን ይችላል። እንደዚህ አይነት ኬዝ ላይ ካለህ ግን እንድታውቀው የምፈልገው አንድ ነገር አለ፣ ሁሉንም የሚቀይርልህ ማይንድ ሴትህን ማስተካከል ነው። ፍቅሩን እሺ ያሸንፍ፣ በጣም ወድሃታል፣ ፈልገሃታል። አትሊስት ግን ማመን ያለብህ ነገር አንተ በምታደርጋቸው መንገዶች ሊሆን እንዳልቻለ ነው።
በጠቀስኳቸው በልመናና በልምምጥ እንደማይሆን ሁሉንም እሺ በማለት ኖ ባለማለት እንደማይሆን ፍቃዶችን በመስጠት የእሷን አስተያየት ሁሌ በመተግበር ራስን በመቀየር በምንም ነገር ምን ላይ እንደማይመጣ አስረግጠህ እመን። ካላመንክ ባይዘዌ ወይም አክሴፕት ካላደረግ ምንም መቀየር አትችልም። ምክንያቱም ሰዎችን አይደለም መቀየር የምንችለው እኛን ነው አይደለ? ጀነራሊ ፊዚካሊ ላትቀየር ትችላለህ። ማይንድ ሴትን ግን ቀይረው። ይሄ እስከዛሬ የሞከርኩት ሙከራ አልሰራም ትልና አክሴፕት ታደርጋለህ። ሁለተኛው ደግሞ ወዲያውኑ እንትን በልባት መቀየር መቻል አለብህ። አሁን እሺ የምትላትን ኖ ማለት ልክ ያልሆነ ልክ እንዳልሆነ መናገር፣ ወደ ራስ ትኩረት ማድረግ፣ በቃ ወደ ላይፍ በጣም ትኩረት ማድረግ፣ ርቀትን ትንሽ ማስፋት፣ ሚስጥራዊ ወዲያው መሆን ስትቀየርባት ምን ታደርጋለች? ምን ተፈጠረ? ምንድን ነው የሚለው ጥያቄ እሷ ቀን በቀን ስለ አንተ እንድታስብ በፍቅር እንድትወድቅ አሁን በቃ ብሎኝ መክሮኝ ወይም አርጎልኝ አልተቀየርኩም ስለዚህ ራሱን ቀይሯል ብላ ስታምን ምን ታደርጋለች? አንተን እንድታከብር ታስገድዳታለህ። በለውጦች ማለት ነው። አብዛኞቻችን አናደርግ ትቅራ ከቀረች እንላለን አይደለ? የዚህ ዘመን ችግር ደግሞ ታውቃላችሁ አይደለ? የምንወደውን ሰው እንዲወደን የሚያከብረውን ሰው እንዲያከብረን የምናደርገው ኢግኖር በማድረግ በመሸሽ በመጥፋት ይመስለናል። ኖ የማይገባቸው ወይም ምንም የማይቀየሩ አይነት ሰዎች ከሆኑ ልክ ሊሆን ይችላል፣ ሊሰራ ይችላል። ነገር ግን ትክክለኛዋን ሴት እንድታጣ የሚያደርግ ደግሞ አንተ የፈቀድካቸው፣ አንተ የተውካቸው፣ አንተ የላለህባቸው፣ አንተ ከራስ ያስቀደምካቸው ነገሮች ሊሆኑ ስለሚችሉ እነሱን አረም ምን በማድረግ አንተ ራስህን፣ ላይፍህን፣ አመለካከትህን፣ አስተሳሰብህን ቀይርባት። ስትቀይርባት ለአንተ የምትሰጠውም የምታሳየውም እያንዳንዱ ነገር ወደምትፈልገው መቀየሩ የማይቀር ነው። የኔ ወንድም እንድታከብር ከፈለግ ራስህን አክብር። እንድትወድ ከፈለግ ራስህን ውደድ። ጠንቅቆ ራሱን የሚወድና የሚያከብር ወንድ ደግሞ ትክክለኛውን መንገድ ነው የሚመርጠው። ምክንያቱም ራስን የምታከብር ከሆነ አንተ የምታደርገው ነገር ሰዎች እንደውን ምን ያደርገዋል? ይሄ ለመወደድ ለመከበር ብሎ የሚያደርገው ነገር ነው እንደሚሉ ታውቃለህ። ስለዚህ ምን አድርግ? ቅድሚያ ለራስህ ስጥ። የዛኔ ታየዋለህ። ሀሳቤ እንደሚጠቅማችሁ እንደሚሰራ 100% እርግጠኛ ሆኜ ነው እዚህ ላይ ያቀረብኩላችሁ። ከወደዳችሁት ለእኔ በላይ ሰዎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።